ሰላም የቲክቶክ ቤተሰቦቻችን፣ እነሆ በአዲስ ስራ እነሆ ከች ብለናል። የህይወት ከፍተኛ መንገድ። ፈጣሪ ህይወትን ሲፈጥር ለዓላማ ለተግባርና ለትብብር እንጂ ለመጥፎ ተብሎ የፈጠረው ነገር የለም። እኛ ህይወትን ያለንን በተለይ የማሰብ ችሎታ ያለን የሰው ልጆች መነሻችን አለማወቅ፣ የመጣንበትን አለማወቅ ባህላዊ ማንነታችን ካችራ ላይ ይገድለዋል። የትላንት መነሻችን በትክክል ሳናውቅ የነገ መድረሻችን በትክክል መቀየስ ማወቅ እንችላለን። አብዛኞቻችን ህይወትን ሲሰጠን ህይወት ለምን ከኛ ጋር አብሮ መኖር እንዳለበት፣ ምን መስራት እንዳለበት፣ ለምን እንደተፈጠርን ሁሉ አለማወቃችን የህይወት ከፍታችንን እድገት ያቀዘቅዝብናል። የኛ የሰው ልጆች ህይወት ደግሞ ፈጣሪ ሲፈጥረን በአምሳሉ በስላሴ ቸርነት በክብር የተፈጠርን በክብር የተጠራነው ሙሉ አካላችን የሚያዝበት ፈጣሪ እንጂ እኛ እንደፈለግ ልናበላሸው፣ ልናሳድገው፣ ዝቅ ልናደርገው ሆነ ልንገድለው ፈጣሪ ፍቃድ አይሰጥም። ባስቀመጠልን ህግ መመሪያ መመራት መፈጸም አለብን። በአሁኑ ሰዓት ወይም ዘመን ህይወታችን ውስጥ ወደፊት የሚያስወጣን አጣዳፊ የህይወት ችግር ብቻ እንጂ ከኋላ የሚነዳን ኃይል ዘወር ብለን አናይ። ለማለም ጥቅምና ዓላማ እንደሚነዳን አናውቅም። ስለዚህ መድረሻችን በግልጥ አይታየንም። ያልተመረመረ ህይወት ምንም ዋጋ የለውም። ህይወት ነው ማለት እያንዳንዱ ሰው ስለ ራሱ ህይወት ዓላማና ተግባር እንደሚመረምር መልካም ብዙ ሰው የሚያየውን ነገር ከልብ እንደማይመለከት እንደሚገነዘብ ያምናል። ስለዚህ ህይወት ግን እንደ ነገሩ አታውላት፣ አታሳድራት። ጥሩ ምኞትን ለማሳካት ፈጣሪን በንጹህ ጠይቅ። ከዛ ያለህን አቅም ያለ ጭንቀት ወደፊትና ፈጣሪን በማስቀደም ተራመድ። አቅምን ተጠቀም። ያልተጋደለ አያሸንፍም፣ ያላሸነፈም የድል አክሊል አያገኝም። መልካም ጊዜ። በሌላ ጊዜ እንገናኝ።